ከክርስቶስ የተካፈልነው ፍቅር አይ ላቭ ዩ ሳይሆን ተግባር ነው። ባለፈው ሳምንታዎች አሳይቻችኋለሁ። መስቀል ላቭ የሚለው ወርድ ኢን አክሽን ነው። መስቀል ክሮስ ላቭ ኢን አክሽን ነው፣ ፍቅር በተግባር። ስለዚህ ምዕራፍ 3 ቁጥር 17 ዮሐንስ መልእክት አንደኛ ዮሐንስ መልእክት የሚለን ነገር ግን ይላል። አሜን። ነገር ግን የዚህ ዓለም ገንዘብ ያለው ይላል እርስ በራሳችን ነፍሳችንን እስከምንሰጥ ልንዋደድ ይገባናል ካለ በኋላ ነገር ግን ይላል። አሜን። የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ገንዘብ ያልሰጠው አይደለም ያልራራለት። ፍቅር የሚጀምረው ከመራራት ነው። ልብ ፍቅር መጀመሪያ ልብህን ነው የሚለውጠው። ያራራሃል። አየ እዚህ ጋር መራራት የሚባል ትሰጠዋለህ እኮ። ራርተ ካልሰጠው ፍቅር አልተገለጠም። ለታይታ ትሰጣለህ። አረ ጨከነበት ላለመባል ትሰጣለህ። እንዴት ያለ ክፉ ነው ላለመባል ትሰጣለህ። በጣም ደግ ነው ለመባልም ትሰጣለህ። መንገድም እንዲለቀልህ ትሰጣለህ። አንዱ አሉ እየጸለዩ ሁለት ሰዎች እየጸለዩ አባቶ የቤት ኪራይ እንደምታውቀው ደርሷል ጌታ ሆይ እባክህ 5000 ብር እባክህ 5000 ብር የቤት ኪራይ የዚህን ወር ጌታ ሆይ እያለ ይጸልያል። አጠገቡ ደግሞ ደልደል ያለ ነውና አባቶ ሆይ የሚቀጥለው ያለኝ ፕሮግራም ታውቃለህ 5 ሚሊዮን ብር ማስበው እንትን አለ እሱ እንዲለቀቅ ሲል 5000 ብር አንተ ኔትወርኬን አትያዝን ካለ 5000 ብር ሰጠው። ኔትወርክ አታጨናንቅብኝ ብሎ 5000 ብሩን ሰጥቶ አሰናበተው። እሱም ጌታን እየባረከ ጸሎቱን መልስ ሄደ። ማለት ኔትወርክ እንዳያጨናንቅም ሰው ሊሰጥ ይችላል፣ ቦታ እንዲለቅለት። ሰው በተለያየ ሪዝን ይሰጣል። ግን ይሄ የሚለው ስለ ገንዘብ መሰጣጣት አይደለም። ኢየሱስ ክርስቶስ በጣም ይገርመኛል። ሃሌሉያ። ማርቆስ ማርቆስ 8:1 ላይ ክብር ለእግዚአብሔር ይሁን። በዚያም ወራት ደግሞ ብዙ ሕዝብ ነበረ፣ የሚበሉትም ስለሌላቸው ደቀ መዛሙርቱን ጠርቶ እንዲህ አላቸው፣ ሕዝቡ ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ። ኢየሱስ ሲያስተምር እረኛ እንደሌላቸው በጎች አየና አዘነላቸው ይለና ነገሩን ሁሉ የሚያደርገው መጀመሪያ አዝኖላቸው ነው። ከዛ ነው ከአዘነ ልብ የሚወጣ ነገር የሰውን ያጠግባል። አዘነላቸው። አዝኖ የሚሰጣቸው ነገር 12 መሶብ የተረፈ ነገር ተመለሰ። መጀመሪያ ከማብላቱ በፊት ምን አድርጓል? አዝኗል። እውነተኛ ፍቅር የመጀመሪያ የልብ መራራት ነው። ልብ ሲራራ ነው የምታዝነው። ለወገኖቻችን ከመዘርጋቱ በፊት ራራ። ያ የርህራሄ ልብህና መንፈስህ ምንም ድንቡሎ ሳሰጠው ሰውየውን የወደቀውን ያነሳው፣ የደከመው ይበረታል። ምን ልብህ ምንም የለም እኮ አይዞህ እግዚአብሔር ይጎበኛል ስትለው ልብህ ይደግፈዋል። አባ ካን አልሰጠውም፣ ምንም ነገር አልሰጠውም። ግን ያ ሰው ተስፋው መነቃቃት ይጀምራል፣ ተስፋው መለምለም ይጀምራል። ምንም እኮ አላልክም። ያንተ መራራት ፍቅር ከምን ይጀምራል? ከመራራት። ጻፉልኝ። ፍቅር ከመራራት ይጀምራል። ለዚህ ነው የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያራራለት። ርህራሄ የፍቅር መገለጫ ነው። ርህራሄ ከገንዘብ በላይ ነው። የወደቀ ሰው ቆማችሁ ስትራሩለት ማየት ከእጃችሁ በላይ የሚደግፈው ነገር ነው። ከእጅ በላይ ይደግፋል።
ከገንዘብ በላይ ያቆመዋል። ካንተ ወደሱ የሄደው ርህራሄ ወድቋል እኮ ወድቆ ቆመ። ጀጅ አይደለም ያረከው ስትራራለት ደስ ይለኛል። የኢትዮጵያን ባል ሰው ሲያደ እኔን እንላለን። እኔን ማለት አያቀኝም እኮ መንገድ እኔ ልደፋልሽ ማለት የሚሉት እንትናቸውን ያሳያል፣ ፍቅርን ያሳያል። ምንም እኮ አልደረሱልኝም፣ አፈር ከደሜ ተፈጥፍጫለሁ እኮ። ግን ያ ቃል ልብን ይደግፋል። ለወንድሞቻችን ለእህቶቻችን የምንራራበት ከእጃችን በፊት ልባችን የሚቀድምበት ልባችን የሚደርስለት ጉዝጓዝ ይሆናል። ርህራሄ ለሚወድቅ ሰው ጉዝጓዝ ነው። የወደቀበት ነገር እንዳይጎዳው ህመም እንዳይኖረው ያግዘዋል። እመኑን ምን ይጠቅማል? ይጠቅማል። ርህራሄያችሁ ይጠቅማል። በርህራሄ የሚዘረጋ እጅ ያነሳል፣ ይደግፋል፣ ያበረታል። የዚህ ዓለም ገንዘብህን እንድትመዝ የሚያረግ መራራት ነው። ካራራ ትቆነጥራለህ። እኔማ አንዳንዶች ኪስ ውስጥ እንዴት እንደሚያውቁት አላውቅም፣ እንዲህ ይፈትላል። ለመባም ለዚህ እኮ የሚሰጥ በልግስና ይላል። አያ እግዚአብሔርን ቤት ስትወድ ልግስና እንዴት ትፈትላታለህ? እንዴት እንደሚያውቋት አላውቅም። የአይነ ስውራኖች የማውቅ ዘዴ የተማራ ይመስሉኛል። እነሱ ናቸው እንዲህ አድርገው ያውቋታል፣ ነካክተው ያውቃታል። ታውቃታለህ፣ ትፈትልና ማለት አንዳንድ ጊዜ ራሴንም ስለማይኮን ለሆነ ሰው ካሉኝ ብሮች መካከል ልሰጥ አውጣና ከብሮቼ የደከሙትን እመርጣለሁ። ይሄ የስስት መንፈስ ነው። አዲሱን ለራሴ ማስቀረት አንድ አይነት እኮ ነው። ሁለቱም ምትወር እኮ ነው። የለፋችኋን ታወጣለህ። የለፋችኋን ስለምታውቀው እኮ ራሳችሁና ሽታ ያላትን የደከመችዋን እንዲህ ፈትለህ ከቦርሳ ውስጥ ታግለህ ታወጣለህ። አሁን ይሄ ከልብ መራራት ያልጀመረ አዲሱን ብትሰጠው ምን ትሆናለህ? ምንም እኮ ልዩነት የለውም። አንተ የሆነ ነገር ስትገዛት መስጠት እኮ ትችላለህ፣ ያንን አሮጌ። ግን ይሄ ስፕሪቱ እኮ ነው። በኢየሱስ ስም ይሄን ጠሳችሁ የምትወጡበት አቅም ዛሬ ይለቀቅላችሁ። እግዚአብሔር ይህንን አቅም ይስጣችሁ። እንደዚህ ያለውን አቅም ይስጣችሁ። የምትራሩበት ስትራራ አትፈትልም። ስትራራ ትገባለህ፣ ትሰጣለህ አይደለ? አንዳንድ ጊዜ የሆነ ከባድ አደጋ ወይ መኪና የሆነ ነገር መንገድ ላይ ከሆነ ልባችን ይራራል፣ ይደነግጣል። ሊስታሞ የሆነ ነገር ከሆነ አንቋታቷል። ድንጋጤያችን ልባችንን ስለሚያራራ አንቆጥርም። እፍስ አድርገን ያለንን ሁሉ እንሰጣለን። የእግዚአብሔር ቃል ስንነካ በእግዚአብሔር ቤት ውስጥ ለእግዚአብሔር ስራ ስንራራ ያለንን ለመስጠት ቸል አንልም። አየህ፣ ርህራሄ ይቀድማል። እሱ እግዚአብሔር ራርቶልን እኮ ነው መድኃኒትን ያመጣልን። ራርቶልን ፍቅር ከርህራሄ ይጀምራል።